ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ የተለቀቀውን ቪዲዮ አይታችኋል። መቼም ዛሬም አይታችሁ አይ ተይዞባት ነው ልትሉ ትችላላችሁ። ቤተሰቦቼ በመጀመሪያ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ እቺን ቪዲዮ በእናታችሁ ደግሜ ከዚህ በኋላ እኔ ምንም አይነት መልእክት ማስተላለፍ አልፈልግም። ስፔሻሊ ለሄርሜላ እንዲሁም ለሩታ እንዲደርስልኝ እፈልጋለሁ። በምትወዱት ሃይማኖት፣ እምነት ሁሉ ነገር ይዣለሁ። ቤተሰብ ይሄን ቪዲዮ ብቻ አድርሱልኝ ለሩታና ለሄርሜላ ስፔሻሊ ግን ለሄርሜላ ሞር ለሄርሜላ ቢኮዝ እኔ ለሄርሜላ የተለየ አመለካከት ስላለኝ ማለት ነው። ቤተሰቦቼ በመጀመሪያ ደረጃ ፍቅር የምትባይ ማለት ነው አንቺ ትዳርሽበት ትነሽ ልጅሽንም ሁሉ ነገር በቃ እንትን ብለሽ የራስሽ ዓለም ላይ ሆነሽ ከአብርሽ ጋር ያደረግነው ነገር ሩም ይዘን ክላስ ይዘን ያደረግነው ነገር በፍላጎት ነው ያልሽው ነገር በጣም አዝኛለሁ። እንደ ሴት ብቻ ሳይሆን እንደ ሀገርም ጭምር ተዋርደናል። ቤተሰብ እንደ ሴት ብቻ ሳይሆን አታፍሪም? ትንሽ እንኳን አዎ እንደዚህ አድርገናል ብለሽ ስታወሪ አታፍሪም? እኛ ቆይ ኢትዮጵያዊነታችን የት ሄደ እንዴ? እኛ ኢትዮጵያኖች አይደለን? ሁሉ ነገር ሀላል ሆነ። በቃ አብራችሁ ተኝታችሁ ያደረጋችሁትን ነገር ለእኛ መተሽ መንገር ሀላል ሆነ ማለት ነው። ፍቅር በጣም አዝናለሁ። ይሄ ትክክል አይደለም። በጣም ስህተት የተሞላበት ነገር ነው። ሌላው ደግሞ ሄርሜላ ግን እስከ መቼ ነው ከነዚህ ሰዎች ጋራ ነይ ሲሉሽ እየመጣሽ ሂጂ ሲሉሽ እየሄድሽ በአንቺ ላይ ሙድ እየያዙብሽ የምትቀጥይው እስከ መቼ ነው? ለአብርሽ ዋጋ ከፍለሻል። ከዚህ በፊት ብዙ ነገር አድርገሽለታል። ነገር ግን አብርሽ ዩልንታና ውለታ ቢስ ስለሆነ ይሄንን ነገር አስቦ ልክ ጆሮ ሰምቶ ለአንቺ ወይም ደግሞ ወደኋላ ተመልሶ አስቦ አንቺ እኮ ለእኔ ባለውለታዬ ነበርሽ ብሎ ለማሰብ አልፈለግም። ስለዚህ ለምንድን ነው ከእንደዚህ አይነት ሰዎች ራስሽን የማታወጭበት ምክንያት ምንድን ነው? ገባሽ? ምንድን ነው ራስሽን የማታወጪው? ለምንድን ነው ከነዚህ ሰዎች መሀል ራስሽን የማታወጭበት ምክንያት ምንድን ነው? አንድ ሁለተኛ ነገር ደግሞ እንድታደርሱልኝ የምፈልገው ደግሞ ለሩታ ነው። ሩታ ከፍቷታል። ባይዘዌ ሩታ በጣም ከፍቷታል። ሲሪየስ ከፍቷታል። ምክንያቱም እስከ ዛሬ ድረስ እየሰሩ የነበረው ቪዲዮ እንዳያችሁት ነው። አሁን ግን ሪያሊቲ የሆነ ቪዲዮ ተደብቆ ተቀርጾ ፈረንጁ ነው ምናምን ተብሎ ምናምን ተለባብሶ አለፈ። ፍቅርና አብርሽ ሪል ነው። ልጅቷ የምታወራው ሁሉ ትክክል ነው። አንድ አልጋ ይዘው አንድ ሩም ውስጥ ተከራይተው ቁጭ ብለው እንደነበረ ያደረጉትን ነገር ሁሉ ፍቅር ያወራችሁ እውነት ነው። እና እስከ መቼ ነው እነዚህ ሴቶች እስከ መቼ ነው በዚህ ደረጃ ይህንን ነገር እያዩ እየተቀብለው ዝም የሚሉት? አብርሽም ሄርሜላ ሩታ ኦኬ፣ ስፔሻሊ ሄርሜላ አንቺ ቆንጆ ነሽ፣ ወጣት ነሽ። ለምንድን ነው ከዚህ አይነት ቆሻሻ ተግባር የማትወጪው? ለምንድን ነው ከእንደዚህ መጥፎ አስቀያሚ ተግባር የማትወጪው? ለምንድን ነው? እኛ የአንቺ ወዳጆች በጣም ነው የምንናደደው በአንቺ ላይ እንደዚህ አይነት ነገር ሲደረግ ስናይ። አንቺ እኛን የምታከብሪን ከሆነ የሄርሜላ ወዳጆችን የምታከብሪ የምትወጂ ከሆነ ከዚህ ህይወት ውጪ። በቃ እኛ ምንልሽ ይሄንን ነው። ሩታም ደግሞ አይኖ ተለያይታችኋል፣ ግን የልጅሽ አባት ነው። በቃ አንቺ ሩታ ራሱ የራስሽን ህይወት ለመኖር ሞክሪ። ይሄ ሰው አይሆንም፣ ለማናችሁም የሚሆን ሰው አይደለም። ምንም አይነት ለሰው ልጅ ርህራሄ የለውም። ስለምንም ነገር መጨነቅም ማሰብም የማይፈልግ ሰው ነው። እና ለምንድን ነው ይህንን ነገር ዞር ብለሽ የማታዩ? እና በጣም እየደበረኝ ነው ያለው ይሄ ነገር። በጣም በጣም ደብሮኛል እውነት ስነግራችሁ ማለት ነው። ምክንያቱም እንደ ሴት አንድ ሴት ላይ ይሄ ሁሉ ነገር ሲደረግ ፍቅር የምትባለው ምን አይነት ድፍረት እንዳላት ባናቅም ባይዘዌ ፍቅር ማለት በጣም የእውነት እኔ በእንደዚህ ደረጃ አይቼሽ አላቅም። በእንደዚህ ደረጃ ሴት ልጅ እንደዚህ ስትዝረከረክ አይቼ አላቅም እውነት ስነግርሽ። አሁን እኮ ኮመንት ላይ መታችሁ ደግ አረገች እያላችሁ እኛ ላይ እየሳቃችሁ የምታናድዱን ሰዎች አትጠፉም። ግን ሩም ያዘ ይሄ ያደረግነው ነገር ሪል ነው ምናምን ሲባል ምን አክል ያስደስትሻል? ይሄ ሊያስደስትሽ አይገባም። ክብርሽን የፈለገ ገንዘብ ብታገኝ እንኳን በዚህ ልክ ለአንቺ መውረዱ ጥሩ አይደለም። ነገ ልጅሽን ቪዲዮ ታየዋለች። ፊውቸርሽ ነው የሚበላሸው። ገባሽ? ፍቅር ፊውቸርሽ ነው የሚበላሸው። ፍቅርተ ማለት የስምሽ ፍቅርተ ነው። ኦኬ ፍቅርተ ፊውቸርሽን አታበላሽ። ሴት ልጅ አለችሽ። ነገ ምን አይነት ነገር ድሮም እኮ አንቺ እናትሽ እንደዚህ ነበረች የሚባል ነገር አታስቀምጪላት። እኔ ይሄን ነው ልነግርሽ የምችለው። እንደ ጥሩ ነገር እንዳደረገ ደግሞ አብረን ተኝተናል፣ አብረን ክላስ ይዞ አብረን እንደዚህ አድርገን ምናምን እያልሽ አታውሪ። ይሄ እኛ ኢትዮጵያውያኖችን ሲጀምር አይመጥነንም። የምትወዷት ደግሞ ኦዲየንሶች ደግሞ እኛን መጥታችሁ ፍቅር ትክክል ናት ከምትሉን ፍቅር በውስጥ ፍቅር ይሄ ነገር ባታረጊ ጥሩ ነው። ነገ አንቺ ሴት ልጅ አለችሽ። ሴት ልጅሽ ታያየዋለች፣ ታድጋለች። አንቺም እኮ እንደ እናትሽ እንደዚህ ነበርሽ የሚላት አማች እንዳይመጣባት ይጠቅማታል። ይሄኛ እንደ እህታዊ ምክር ነው የምንመክርሽ ፍቅር። ኦኬ
ይሄን ምናልባት አንቺ አሁን ምንም ነገር ማገናዘብ የማችበት ሁኔታ ላይ ሆነሽ ሊሆን ይችላል። ምክንያቱም ከጠገቡ ሰው አይፈሩ የሚባል ነገር ስላለ ማለት ነው። እና ሄርሜላ ደግሞ ከዚህ ውስጥ ውጪ የኛ ውድ እህት አንቺ ቆንጆ ነሽ። ከዚህ በላይ ከአብርሽ በላይ ቆንጆ ሸበላ ማምጣት የምችል ሴት ነች። ስለዚህ ከዚህ ህይወት ውጪ ጥንቅጡ ይወጣ ላይፍ ውስጥ አትግቢ። እና ደግሞ ሌላ ለሩታ ነው። ሩታም አንቺ ልጅሽ ላይ ፎከስ አድርጊ፣ ወደ ልጅሽ ተመለሺ። ይህ ሰው ምንም ለአንቺ የሚጠቅምሽ አይነት ሰው አይደለም፣ በጭራሽ በጭራሽ በጭራሽ። ሪል ነው የምነግርሽ ሩታኛ። ሩታም እኮ ታሳዝነናለች። ቤተሰቡ ብዙ ጥፋቶች አጥፍታ ቢሆንም ግን አሁን ራሱ ሩታንም ሄርሜላ ላይም እየተጫወተ ነው ያለው ይሄ ልጅ እና ለሩታም ከጎኗ እንደ ሴት ለሩታም ከጎኗ ልንቆም ይገባል እላችኋለሁ ቤተሰቦቼ። በቃ ላይክ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ። እኔ እኮ ጋይስ ቁጭ ስል ፀጉሬን መፍታት ምናምን እንዴት ደስ እንደሚል እናንተ ሙቀት ስለሆነ ነው እንዴ ምንድን ነው ፀጉሬ ማለት ነው ቤተሰብ በጣም እንትን አለ። በቃ ብዛቱ በጣም ነው የቀነሰብኝ። ሙቀቱ ይሆን አላውቅም። እናንተ እንዴት ነው የሚያምረው! እኔ እኮ ፀጉሬ ወዲያው ነው የሚፈረዘው። ባይዘው የምቀባው ቅባትና ኮንዲሽነር ዋው የሆነ ኮንዲሽነር ነው። እናንተም ተጠቀሙት እሺ። ኮንዲሽነር በጣም አሪፍ ነው። ሻምፖና ኮንዲሽነር ሁሌ አትጠቀሙ እሺ። ማለት ሰምታይምስ ነው የምጠቀመው። እኔ ፀጉሬን በሁለት ቀን ነው የምታጠበው ቢኮዝ እኔ ምግብ ስለምሰራ ማለት ነው። እና አሁን ለምሳሌ ከመቼ ትላንት ነው የታጠብኩት፣ ነገ ታጠባለሁ ማለት ነው። እናንተ ይሄኔ ሀንዬ እንዲህ ቆንጆ ነሽ እንዴ! ማሻአላ እናንተ ፀጉሬ ፍሪዝ ሆነልኝ። ባይዘይ ፍሪዝ ያምርብኛል። እና ቤተሰብ ላይክ ሼር ሰብስክራይብ አድርጉት እሺ። እወዳችኋለሁ። በሌላ ቪዲዮ እስከማገኛችሁ ልንገራችሁ። ሻምፖ ነግሬያችኋለሁ በጣም ብዙ ጊዜ በተደጋጋሚ ነግሬያችኋለሁ። ተጠቀሙት። በጣም አሪፍ ነው። ፀጉራችሁ ልስልስ ወዛም ነው የሚያደርግላችሁ፣ ቆንጆ ነው የሚያደርግላችሁ። እኔ በቃ ሰሞኑን ቆርጬው ነው ፀጉሬ እና ወዳችኋለሁ ቤተሰቦቼ። ባይ ባይ።